ግጥም አህያ ነው የአህያ ምሳሌ የሚያመጣውና እኛ ሶስት ኦሮሞ ተናጋሪ የአንድ ቤተሰብ ልጆች አለን እዚህ ቤት ውስጥ ራጁ የኦነግ ደጋፊ ነው እኔ የብልጽግና ደጋፊ ነኝ አንድ ወንድሜ ደግሞ ሌላ ፓርቲ የትኛውን እንደደገፈ አልገለጸም እኛ አስተሳሰባችን እንደ አህያ አንድ አይደለም እንደ ሰው ነው የተለያየ የምናስበው በደቡ አናስብም ፖለቲካ ሜንታሊቲያችን በደቡ አናስብም በኦሮሞማ በአባታችን በእናታችን አንድ ብንሆንም በፖለቲካ አስተሳሰብ ግን መንጋችን የተለያየ ነው አህያን ምሳሌ የሚጠቀመው አህያ ፊት ይመስላል የሚለው አህያን በአህያ ጭኗኔ ነገድም አንተነ አህያ እኔ አልናደድም ብዬ በዚህ ግጥም ያን መልስ ዘግቼ አልፋለሁ አረንጓዴ ባንዲራ ከጀርባ ማረግ ኢትዮጵያዊ አያደርግም አስመሳዮች ናቸው ያንን የሚያደርጉት የማያምር ፊታቸውን በሜካፕ የሚቀቡ ሰዎች ማለት ነው ወይም ባላሉበት ቦታ ከብት የሚነግዱ ባላሉበት ቦታ ከብት የሚነግዱ ወይም ከብት ባሌለበት ኩበት የሚለቅሙ እኔ ደስ የሚለኝ ይዞ እየበሉ ማልቀስና በእጅ ይዞ ማልቀስ ይለያያል ተወደደም ተጠላም ወራዳ ማልክ ባለጌ ፖለቲካ አሸንፈ እንጂ ቁጭ በለ ከግሬ በታች ቁጭ በለ ስታለቅስ ደረቴን ነፍቼ እየሳኩ ነው እማዳምጠው ያጣ እንኳን ይህን ስድብ ጥይት አንስቶ ተኩሶ እንደሚገለኝ በደንብ ስለማቅ ስድብ እንደ ቀልድ ነው ማዳምጠው ምክንያቱም እኔ ያስኩትን አላደም እኔ ያስኩትን ለመያዝ እንደሚታገለኝ ስለማቀው የፈለገ ስድብ በግጥም መሲንቆ አምጥቶ የለመደውን የአዝማሪ ቤት ምስቱን አምጥቶ ምስቱን እየሰደበ ገንዘብ የሚሰበስብ አይነት አዝማሪ እንኳን ሆኖ ቢመጣ ገንዘብ ስላጣ ነው ምስቱን እየሰደበ ብር የሚለቅመው ብዬ ስለማስብ እኔ በአሁን ሰዓት የስርዓቱ ደጋፊ ነኝና ላለመሸነፍ አናትን በኩርኩም እየመጣው ቁጭ በል ስሬ የማለት እንጂ ወራዳ ማልክ ባለጌ ሞራል አይሰማኝም ምንም ስሜት አይሰጠኝም ምክንያቱም የምትጋጋጠው መንግስተ ሰማያት ለመሆን ሳይሆን ከዚህ በፊት የተናገረችው ሴት ተናጋሪ ሴት እሷ ብቻ ስለሆነች ነው እንጂ መለስ ዜናዊ ከመቀሌ መጥቶ ፍንፍኔን ሲገዛ ዛሬ የምትናገረውን የፖለቲካ ንግግር አልተናገረችም ከመቀሌ መጥቶ ትግራይ ነፃ አውጪ ብሎ ሲመጣ ህፃን ልጅ ነበርኩኝ ይቅርታ አባባ ተስፋይ ነበር ማይዛን አንዴ ጸዲ አንተ ከተከሽ አይዞሽ አንተ ከተከሽሻል በደንብ አዳምጪ ያኔ ከመቀሌ መጥቶ ሲገዛ አባባ ተስፋይን ስታይ በአብይ አህመድ ጡንጦ መጥባቅ ከቻልሽ የኔ ልጅ ሜላላ ስትገዛ ለፖለቲካ አቅም አዳምጥ በቂና ያኔ ከሷ ጋር ትከራከራለሽ አሁን ቁጭ ብለሽ ማዳመጥ ነው ነገር ግን የዛ ጊዜ የአባባ ተስፋይን ተረት የምታዳምጪ ከሆነ አሉላ ከመቀሌ ነው የመጣው እኔ አዲስ አበባ ልጅ ነኝ የሰላሌ ልጅ ነኝ የሸዋ ልጅ ነኝ ከቤቴ ወጥቼ የትም አልሄድም አሉላ አዲስ አበባን ዘርፎ መቀሌ ሲሄድ ሽመልስ ከአዲስ አበባ ዘርፎ አዲስ አበባ ላይ ነው የሚሰራው ይሄ ልዩነት አለ እንደ ብሔርም ካሰበ የብሔር ፖለቲካን በእናንተ ቤት ሲመጣ ጨዋ ኦሮሞ ቤት ሲመጣ መጥፎ የሚሆንበት ምክንያት የለም እንደ ኦሮሞ ዘረኛ አለመሆናችን እዚህ ቤት ውስጥ ያለነው ሶስት ኦሮሞ ተናጋሪ አንድ አይነት ፖለቲካ ላይ አይደለንም ያለው አንድ አይነት ማናስበው ቀድም እህቴ የተናገረችው በኦሮሞማ እንኳን አይባቡም ማለት አንግባባማው እኛ በስሪንጅ አይደለም የተወጋ ነው አንድ አይነት አስተሳሰብ ራጁ የሚያስበው የፖለቲካ ንቃተ ህሊና ወንድሜ የሚያስበው የፖለቲካ ንቃተ ህሊና ብቃት ይለያያል አብይና ጃልመሮኮ በወንድምነት በኦሮምኛ ተናጋሪነት በባህላቸው አንድ ናቸው ግን በፖለቲካ አስተሳሰብ ስላልተስማሙ እየተታኮሱ ነው እንደ አህያ ማሰብ የማንችል ሰዎች በመሆናችን ማለት አህያ ነው አንድ መንገድ ገመድ አርገ ፍለፊት አህያ ከጎተት ከአህያዎቹ ይከተላል እኛ ግን አህዮች አይደለም ለዚህ ነው የተለየ አስተሳሰብ የፖለቲካ ርዕዮተ ዓለም አጋለን
የምንገዳደለው በፖለቲካ አስተሳሰባችን ነው። ይሄ ዓለም ላይ ያለ ነገር ስለሆነ ስለዚህ አዲስ አበባ ኢትዮጵያ ውስጥ ያለች አንዷ ከተማ ናት። ጎንደር ብትሆን ዋና ከተማዋ ኦሮሞ ጎንደር የኔ ከተማ ነው አይላል ፌደራል መንግስት ስለተቀመጠበት። እንደ አጋጣሚ ወያኔ ደርግም ቢጥል ነው ፌደራል መንግስቱን አዲስ አበባ ባያረግና መቀሌ ላይ ቢያረግ ነው የዛ ጊዜ ኦሮሞ ፌደራል መንግስቱ መቀሌ ስላለ መቀሌ የኔ ከተማ ነው ይላል አይልም። ኦሮሞ ዙሪያ ነው ያለው። ስትወጣ ስትገባ እርሻ ማሳውን እየረገጥክ የምታልፈው ህዝብ ነው። ጎንደር አይደለም ያለው፣ ጎጃም አይደለም ያለው፣ መቀሌ አይደለም ያለው፣ አራምባና ቆቦ አይደለም ያለው። እኔ ጎረቤት ስትኖር ከጎረቤት ጋር አዲስ አበባ እንኳን ሌላ